መምህር ሂሩት ታከለ እባላለሁ። በሰላም ፍሬ መጀመሪያ ደረጃ ትምህርት ቤት የልዩ ፍላጎት መምህር ነኝ። በዚህ ትምህርት ቤት ውስጥ ከ2008 ጀምሮ በልዩ ፍላጎት ትምህርት ክፍል እየሰራሁ እገኛለሁ። በእኛ ትምህርት ቤት ውስጥ ከ20 በላይ ተማሪዎች አሉ። ከኦቲዝም ጋር ዳውን ሲንድሮም የተለያዩ ችግር ያለባቸው ተማሪዎች በእኛ ትምህርት ቤት ውስጥ አሉ። 6 ሴቶችና 14 ወንድ ተማሪዎች አሉ። ይሄ ትምህርት ቤት መከፈቱ የሚጠቅመን ነገር ምንድነው? ልጆች ቤታቸው እንዳይቀመጡ በሚችሉት በአቅማቸው የተለያየ ስራዎችን እንዲሰሩ ከተማሪዎች ጋር መተው ቦርሳቸውን ይዘው እንዲማሩ እና ደግሞ የወደፊት ህይወታቸው የተሻለና የተሳካ እንዲሆን የተለያዩ ስራዎችን እንሰራለን። ከዚህም ክፍል ደግሞ አልፈን ልጆች የተሻሉ ተማሪዎች የበቁ ተማሪዎችን ደግሞ ወደ አካቶ ውስጥ በማስገባት ስራችንን እየሰራን እንገኛለን። በትምህርት ቤት ውስጥ የምልክት ቋንቋ መምህራን፣ የብሬል መምህራን እና በልዩ ፍላጎት ተማሪዎች ደግሞ በአካቶ የሚማሩ ተማሪዎችን የተለያዩ ዲፓርትመንቶችን ጨምረን እየሰራን እንገኛለን። የልዩ ፍላጎት ትምህርት ክፍል አመጋገቡ የተለየ ነው። ይህንም መንግስት ባወረደው ሜኑ መሰረት የተለያየ ምግብ ፕሮቲኖችን ስጋን ጨምሮ እንቁላል፣ ወተት እንዲመገቡ ይደረጋል። ያው ምክንያቱም የልጆች አመጋገብ ከጤናቸው ጋር የተያያዘ ስለሆነ እንደኛ ልጆች ደግሞ ኮትም ጤና ስር የሚኖሩ ልጆች ጋር የአመጋገብ ስርዓት መስተካከል ስላለበት እሱን አስተካክለን ልጆች ቁርስና ምሳቸውን እንዲመገቡ እናደርጋለን። የትምህርት ስርጭታቸው ደግሞ የሚችሉትን ልጆች እንዲማሩ እናደርጋለን። የማይችሉትን ልጆች ደግሞ የፊዚዮቴራፒ ድጋፍ ከራፒድ ድርጅት ጋር በመሆን በሳምንት 2 ቀን ፊዚዮቴራፒ እንዲወስዱ እናደርጋለን። እንደገና ደግሞ ስዕል የሚችሉትን ስዕል እናሰራለን። ፊደል ደግሞ መማር የሚችሉትን ደግሞ ፊደል እያስተማርን አንድ ተማሪ በአካቶ አስገብተናል በዘንድሮ፣ አንዱም ደግሞ በዝግጅት ላይ ነው።